ዛሬ ዓለም ስላለችበት የምናየው ሁኔታ ከከፋ ጦርነት ወደ ውስብስብ ድርድር እየተሸጋገረ ያለበት ወሳኝ የታሪክ ምዕራፍ ላይ ይገኛል። ዛሬ በዋይት ሃውስ የተሰማው ትልቁ ዜና ፕሬዝዳንት ትራምፕ ከኢራን ትልቅ ስጦታ አግኝቻለሁ ማለታቸው ነው። 10 ግዙፍ የነዳጅ ጫኝ መርከቦች በሆርሙዝ ወሽመጥ በሰላም እንዲያልፉ ኢራን መፍቀዷ ከኢራን ወደ ድርድር ጠረጴዛ ለመምጣት ያሳየችው የልምምድ እርምጃ ተደርጎ ተወስዷል። ይሁን እንጂ ይህ ማለት ሰላም ወርዷል ማለት አይደለም። አሜሪካውን እስከ ሚያዝያ 6 ድረስ የኢራንን ኃይል ማመንጫዎች ላለመምታት የሰጠችው የጊዜ ገደብ እንደጸና ነው። ኢራን በአንድ በኩል ለድርድር ፈቃደኛ መሆኗን እየገለጸች፣ በሌላ በኩል ግን የአሜሪካን ወታደሮች መቃብር እዚህ ይሆናል የሚል ጠንካራ ማስጠንቀቂያ እየሰጠች ነው። ይህ የሁለትዮሽ ስልት አሜሪካ የምትፈልገው የ15 የድርድር ነጥቦች ለማለሳለስ የሚደረግ የፖለቲካ ቁማር ሲሆን፣ በአጠቃላይ ዛሬ ጦርነቱ ከሜዳ ወደ ስነ ልቦናዊና ኢኮኖሚያዊ ጫና ተቀይሯል። በሚቀጥሉት 48 ሰዓታት ውስጥ የሚወሰዱ እርምጃዎች ቀጣዩን የዓለም ሰላም ይወስናሉ።